ያው ዛሬ ደግሞ ያው ተመልሼ ወደ የሰሞኑ አንገብጋቢ ቶፒክ በኢትዮጵያኖች እና በኤርትራኖች መካከል በጣም ኢምፖርታንት የሆነ ቶፒክ ነው ጽምዶ የሚባለው እና ከዚህ በፊት አዲስ አይደለም። ስፔሻሊ ደግሞ አሁን በአሁኑ ሰዓት ሳይድ ትንሽ ለውጣችሁ ይሄ ኖ ሞር ሙቭመንት ታስታውሱት እንደሆነ አላውቅም ስንቶቻችሁ። መጀመሪያ ያው ሲሚላሪቲው ልንገራችሁ። ጽምዶና ኖ ሞር ሙቭመንት አንድ አይነት ነው፣ በተሴም ነው አጀማመሩ። አሜሪካኖች ናቸው ነገሩን እንትን ያደረጉት እንጂ ሲጀመር ኖ ሞር ሙቭመንት አይታችሁት እንደሆነ በኢትዮጵያኖች መካከል እና በኤርትራን መካከል ጦርነት አንፈልግም፣ በቃ አሜሪካ ከዚያ ከቀጠናው እጅሽን አንሺ፣ አንዋጋም እባክሽ፣ በቃ ተይ ይህን ቦታ በቃ አካባቢውን በጠቅላላ አሸብረሃል፣ አሜሪካ አሸባሪ ነህ፣ ኢቪል ኢምፓየር ነህ፣ ጨካኝ ነህ፣ በቃ የሶማሌዎች ምን ውስጥ እንደከተትክ የውሸት ቴሮሪስቶች ናቸው ብለህ ውስጣቸው ገብተህ አምሰህ ሊቢያ ውስጥ ያደረግከውን ነገር እናያለን እና አይተናል። ጨካኝ አረመኔ ኢቪል ኢምፓየር ነህ አሜሪካ እና እባክህ አውጣ ከዚህ ከቀጠናችን ውጣ። እንደውም ህዝቡ የአዲስ አበባ ህዝብ ትዝ ይለኛል፣ በቃ የአሜሪካ ኤምባሲ ድረስ ሄዶ አሜሪካ ፕሊስ አቁም ይሄን ነገር እና በዛን ጊዜ ተጋሮች የሚመሩት የነ ጻድቃን አንጃ በሆነው የአሜሪካ ጎብዳጅ የአሜሪካ ባንዳ ነበር የሚመሩት። የዛን ጊዜ በቃ ከአሜሪካ እጅና ጓንት ሆኖ ነበር የሚሰሩት። እና ምንድነው ኖሞር ሙቭመንት ላይ ትንሽ ልንገራችሁ። ኖሞር ሙቭመንት ምንድን ያደረገው የአሜሪካን እጅ የተቆረጠበት ሙቭመንት ነው። በአሜሪካ በኖሞር ሙቭመንት የሻዕቢያ ኖሞር ሙቭመንትን ይዞ የአሜሪካንን እጅ ኢፌክቲቭሊ ቆረጠው። 2020 ኖቨምበር እሱን የተደረገው የአሜሪካ እጅ ነው የተቆረጠው፣ ሌላ ነገር አይደለም። እና እኛ የዛን ጊዜ ከኢትዮጵያን ወንድሞቻችን ጋር በየአውሮፓ አሜሪካ ከተሞች እየሄድን ኖ ሞር አሜሪካ ፕሊስ ነው ያልነው። እና ቱ ሰርቴን ኤክስተንት ደግሞ ሳክሰስፉል ነበር ሚሽኑ። ምክንያቱም አሜሪካ በዛን ሰዓት ኤርትራን ለማፍረስ ኤርትራን 20 ዓመት ሙሉ እኛ ትልቅ መከራ ውስጥ ጭንቅና መከራ ውስጥ ከታን፣ በኢኮኖሚ በሁሉም ነገር ህዝቡ ራሱ ማንነቱን እንደሚጠላ ተገልጾ አያልቅም። ኤርትራ ማዕድናችንን ሁሉ መጠቀም ማንችልበት አይነት ሲቹዌሽን ውስጥ ገብተው 2020 ደግሞ ሚሊተሪሊ ሊደመስሱን ተነስተው ነበር። የዛን ጊዜ ኖ ሞር ሙቭመንት ተጠቅመን የአሜሪካን እጅ የቆረጥንበት በጣም ሰክሰስፉል ሚሽን ነው። መጨረሻ ግን አሜሪካኖች ኃይለኞች ናቸው። አብይን ና አሉት። እንደ ይሄ ስኩል ማስተር፣ ሄድ ማስተር፣ ዳይሬክተር ና ብለው ልክ ዜሌንስኪ ያደረጉትን ድሬስ ዳውን ያደረጉት ጆሮውን ቆንጥጠው፣ ሁለተኛ እንደዚህ አይነት እኛንን የምናሳድጋት ኢትዮጵያን እኛንን የዓመት በጀት እንትን የምንላት እንዴት አይነት ደፋርነ ያለኛ ፍቃድ። እንደውም በአምባሳደሮች ሁሉ በቃ አሜሪካኖች እየተቆጡ ነው፣ ከኤርትራ ጋር ትሁኑ እያሉን ነው ብሎ ተናግሯል። የእናንተ አንዱ የብልጽግና አምባሳደር ወጥቶ በቃ አሜሪካ ከለከለችን እና ጆሮውን ቆንጥጠው አብይን ደግሞ ታውቃላችሁ፣ ፈረንጅ ፊት ፈረንጆች ደግሞ ቀላል እንዳይመስሏችሁ ዋይት ሀውስ ላይ ዜሌንስኪን ምን እንዳደረጉት አይታችኋል አይደል? ገና ዜሌንስኪ ለዛውም ነጭ ነው፣ ጥቁር ላይማ ያላቸው የእነሱ የታወቀ የፎሬን ሄንሪ ኪሲንጀር የሚባል ሰውዬ ምን አለ? ከአሜሪካ ጋር ጠላት መሆን አደገኛ ነው፣ የአሜሪካ ወዳጅ መሆን ግን ራስህ ላይ ሞት መፍረድ ነው። ስፔሻሊ ደግሞ ጥቁር ከሆንክ፣ ጥቁር ሆነ ከአሜሪካ ጋር ስፔሻሊ ደግሞ ለማኝ ሆነ እና እንደዛ ብሎ እና ይሄን ነገር ደግሞ እንዳብቹ አይነት ትንሽ ለዛን ኮምፒተንት የሆኑ መሪዎች ነው ያሏችሁ። በቃ ደንግጠው ፈርተው የአሜሪካ ጉያ ስር ነው የተደበቀው። ሄዶ አሁን ሰው ሲያቅፋይታችሁት እንደሆነ በቃ ሄዶ ጉያቸው ውስጥ ነው የሚደበቀው። ያሳፍራሉ።
ሌላ ለክቡር ፕሬዚደንት ኢሳያስ አፈወርቅ እንኳን ይሄ ሄዶ ሲያናገረው አይታችሁታል። በቃ ፈንዲሻ ምናምን ነበር እንትን የሚለው ቡና ሄዶ በቃ ያቀርባል ምናምን በቃ እንዲህ ያፈደፍዳል። አቃጣሪነት ምናምን ጸባይ ያለው ውስልትና አይነት ጸባይ ያለው 120 ሚሊዮን ይዘህ በጣም እኮ ነው የሚያሳዝንሽ። እንኳን ለወንበሩ እንኳን ክብር የማይሰጥ ሰው ጋዜጣ ላይ ወጥቶ የአሜሪካን ጋዜጣ ላይ ወጥቶ እኔ የአሜሪካኖች እኮ ነኝ፣ ለምን እንደዚህ ትሉኛላችሁ? ለምን ትቆጡኛላችሁ? እኔ ለእናንተ አም ሬዲ ቱ ዳይ ያለ ሰው ነው። አዛን ኢትዮጵያን እኮ እንደ ፕራይም ሚኒስትር አይነት እንደ አብይ አይነት መሪ ሲኖራችሁ እኮ ማፈርን ያለ መደበቅ። ወይኔ ሰውዬ ደግሞ ምን ሊለን ነው? ሊያሳጣን ነው እኮ የሚባለው። እና ኤኒዌይስ ያንን ኖ ሞር ሙቭመንት በቃ የሆነች አንድ ሌላ የትግራይ ሰው ልጅ አምጥተው ኖርማሊ ፋውንደሩ ኤርትራዊ ነው፣ ዶክተር ወጣት ዶክተር ነው፣ ስሙን ረስቼዋለሁ። እሱ ነበር የጀመረው ነገር እየሆነ እና በቃ መጥተው ያንን ቶርፒዶ አድርገው ያው በትንትኑን አወጡት። ያው መጨረሻ ደግሞ አሁን ደግሞ ከአብይ ጋር ያለን አይነት ሲቹዌሽን ውስጥ እዛ ላይ ያለ ነው እና አሁን አዲስ ደግሞ መድረክ ጀምረናል። ደግሞ ያው ለሰላም የአሜሪካን እጅ እዚህ ውስጥ እንዳይገባ ጽምዶ ብለነዋል። ኦልሬዲ አሁን ጀምረውታል ያን አይነት። እዛ ትግራይ ደግሞ መጥቷል። አሁን አምባሳደር የአሜሪካ ይህን ነገር አቁሙ እያለ ነው እና አዲስ ነገር አይደለም ለማለት ነው። ኖ ሞር ሙቭመንት ነበረ። አሜሪካኖች መጡ አቁም አሉት። ግን ጥሩነቱ በኖ ሞር ሙቭመንት እኛ ሰርቫይቭ አድርገናል። ኤርትራ የአሜሪካን እጅ ቆርጣለች። አሁን በቃ ወደ ኋላ ነው የሁሉ 30 ዓመት ነው 40 ዓመት የፈጀባቸውን ኢንቨስትመንት ኢትዮጵያ ላይ ኤርትራ ላይ ናቲንግ ሆነ። አሁን ያላት የኤርትራ አቋም ከዛሬ 91 ገና ነፃነት ስንይዝ የነበረው አቋም አሁን ያለው አቋም ኃይለኛ ነው። ሚሊታሪ ሊብትል በሁሉም ደረጃ ኦፍኮርስ ዊት ኦል ይሄ ቻሌንጅስ አለ። አንድ ኤርትራዊ ገበሬ አገሩ መኖር አይችልም። ለምን ትኖር? ምን ያስፈልጋል? አውሮፓ ውስጥና አሜሪካ መጠቁ በነፃ መስራት ለምን ትለፋለህ ተብሏል። የኢትዮጵያ ዶክተር ጫማ መግዣ የለውም። የኤርትራ ገበሬ ግን 1000 ኤሮ ይሰጣል እዚህ ተብሏል። የኢትዮጵያ ዶክተር እንኳን ናዚ እንኳን አልተባለም። የኤርትራ ገበሬ ግን አውሮፓ መተም ምን ያደርግልሃል? እዚህ መተም አውሮፓና አሜሪካ በነፃ መስራት ትችላል። 1000 ኤሮ ጋራንቲ ከሰራ ደግሞ ከተማርክ ደግሞ ከዛ በላይ ተብሎ ያው ማአት ሪስክ አድርጎ መስዋዕት ከፍሎ ይመጣል። ያው በኢትዮጵያም ሲመጣ ለፕሮሰስ ብሎ ነው ይመጣው። እናንተ ሀገር ለመኖር አይደለም። ራሳችሁን እንትን አታርጉ፣ ብዙ ፍላተር አታርጉ። ራሳችሁን ኢትዮጵያ ውስጥ ለመኖር ብሎ ይመጣ ኤርትራ የለም። እዛ ሲሄድ ግን ከዚህ በሚላክለት የሐዋላ ገንዘብ ምናምን ተታሎ እዛ ትንሽ ይቆያል። ጎሉ ግን አሜሪካ ነው። ድሪምላንድ በቃ 1000 ኤሮ አለ። ቪዛ በነፃ የመኖር ፍቃድ ይሰጣል። የአሜሪካ ቪዛ በአሁኑ ሰዓት $5 ሚሊዮን ነው ትራምፕ የሚሸጠው ለሚሊዮነሮች፣ ነጮች፣ ሀብታሞች ሰዎች። እና አሁንም ይሄንን ጽምዶ የሚባለውን ኖሞር 2.0 ነው የምለው እኔ። አሆፕ ይሳካል። እንዲሳካ ደግሞ አትሊስት የተጋሩ ኤሊቶች እዚህ ላይ ቆራጥነት የእነሱ ቆራጥነት ያስፈልጋል። ባንዳነት የሚያሳዝነው የተማረ ሰው ብዙ ጊዜ ባንዳ ለመሆን ቀላል ነው። ያው ኤርትራ ነው ኤርትራዊ ሆኖ ባንዳ የተማረ ኤርትራዊ ባንዳ ያልሆነ የለም። አብዛኛው 99% የኤርትራ የተማረ ሰው ባንዳ ነው። በቃ ነጮች አምላኩ ናቸው። እና ያ ቻሌንጁ በጣም ከባድ ነው ይገባኛል። ግን አይሆፕ ይሄ ጽምዶ የሚባለው ለጥቁር ሕዝብ ለአፍሪካኖች አንድ ተስፋ ይሆናል ብዬ እገምታለሁ። አመሰግናለሁ ስላዳመጣችሁ።